ሰላም ጤና ይስጥልኝ ውድ ጤና ጋልጅ ቤተሰቦች እንደምን አላችሁ? ቻናላችን እንደሚታወቀው ጤናና ጤና ነክ የሆኑ ፕሮግራሞች ሁሉ እናንተ እያደረሰ ይገኛል። ለዛሬም ለእናንተ ይመጥናሉ ቆንጆ ናቸው ያልናቸውን ፕሮግራሞች አሰናድተን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እየጋበዝን የዛሬው የፕሮግራማችን ርዕስ ስቲች ይሰኛል። እንግዲህ በተለምዶ ስቲች የምንለው የብልትን የውጭኛውን ክፍል በመቀስ በመቁረጥ ማስፋት ነው። እንግዲህ ከውጭኛው የብልት ከንፈር ላይ ቀላል ማደንዘዣ በመርፌ በመውጋት ከፍ ያለ ቁርጠት እና መግፋት ሲኖር መቁረጥ ነው። እንግዲህ አስፈላጊነቱ ለምንድነው የሚለውን በመናይበት ጊዜ በምጥ ሰዓት ለማዋለድ መሳሪያ መጠቀም ሲኖርብን አንደኛው ይሄንን አማራጭ እንጠቀማለን። ሌላኛው ደግሞ ጽንስ ኪሎ ከፍ ያለ ሆኖ የበለጠ ጉዳት ያመጣል ተብሎ ከተገመተ ወይም ደግሞ ኪሎአቸው ከፍ ያሉ ልጆች በሚወጡበት ጊዜ ማህፀን በትክክለኛው መንገድ ያለው ጠባብ ሆኖ ስለሚገኝ በዛን ሰዓት የግዴታ ይሄኛውን ልንጠቀም እንችላለን ማለት ነው። እንደዚሁም ደግሞ የጽንስ የልብ ምት ጥሩ ሳይሆን ቀርቶ ቶሎ ለማዋለድ ሲያስፈልግ ስቲችን እንጠቀማለን ማለት ነው። ሌላኛው ደግሞ በመቀመጫው ያለ ጽንስ በሚሆንበት ጊዜ ማለትም ኖርማል የሚባለው የጽንስ አቀማመጥ ጭንቅላቱ ወደ ታች ሆኖ በሚቀመጥበት ጊዜ ነው። ነገር ግን ከዛ ተቃራኒው በሚሆንበት ሰዓት ላይ ይሄኛውን መንገድ እንጠቀማለን ማለት ነው። ለሁሉም ሴት አይደረግም ማለት ወሊድ የወለደች እናት በሙሉ ስቲች ታደርጋለች ማለት አይደለም። ስቲች የማታደርግም እናት ልትኖር ትችላለች ማለት ነው። እንግዲህ ከስቲች ጋር ተያይዘው የሚመጡ ችግሮች ምንድናቸው የሚለውን በመናይበት ጊዜ ህመም ነው። እንግዲህ ይሄ ፔን ቁጭ ብሎ ማጥባት እስኪያቅትሽ ድረስ ህመም ሊኖርሽ ይችላል። የቁስሉ መብገን ወይም ደግሞ ኢንፌክሽን ሊያመጣ ይችላል። እንደዚሁም ደግሞ በግብረ ስጋ ግንኙነት ጊዜ ህመም ሊኖር ይችላል ማለት ነው። ምንም እንኳን ምቾት የሚሰማሽ ቢሆንም በግብረ ስጋ ግንኙነት ወቅት ነገር ግን ወዳውም እንደዚሁም ደግሞ ጊዜውም ካለፈ በኋላ በተወሰነ መልኩ እንደበፊቱ ላይሆን ይችላል ማለት ነው። ሽንትን መቆጣጠር አለመቻል፣ ሰገራን መቆጣጠር አለመቻል እንደዚሁም ደግሞ ቶሎ ላይድን የሚችልበት ሂደት ይኖራል ማለት ነው። ከታቀደው ከፍ ያለ መጠን ያለው ስቲች ሲሆን ደግሞ የፊንጢጣ ጡንቻን ጉዳት ሊያደርስ ይችላል። በተለያየ ደረጃ ይከሰታል። ስቲች እንዴት ይድናል የሚለውን በመናይበት ጊዜ ስቲች ለመዳን ከ6 እስከ 8 ሳምንት ይፈልጋል። አሁን በብዛት ለመስፋት የምንጠቀመው ክር በራሱ ከሰውነት ጋር ይዋሃዳል። ስለዚህ ከስከዛሬው በተለየ ይሄኛው ሞር የተሻለ ነው ማለት ነው። እንደዚሁም ደግሞ ማስታገሻ መድኃኒት አለ፣ እሱን መውሰድ ያስፈልጋል። በመጀመሪያዎቹ ቀናት እብጠቱን ለመቀነስ በረዶ ማድረግ ይመከራል። እንደዚሁም ደግሞ የሰገራ ድርቀት እንዳይኖር መጠንቀቅ ያስፈልጋል ማለት ነው። ይህም አንዲት የወለደች እናት ከወለደች በኋላ በስቲች ከሆነ የወለደችው ከወለደች በኋላ የሆድ ድርቀት እንዳይኖር መከላከል ይኖርባታል ማለት ነው። የሆድ ድርቀት በኖረ ቁጥር የሰገራ ድርቀት ሊኖር ስለሚችል ማለት ነው። ይህ አንድ በእርግዝና ጊዜ ይባባሳል፣ ከወሊድ በኋላ ደግሞ ይቀጥላል ማለት ነው። ይሄ እንዳይኖር ማድረግ ያስፈልጋል። አመጋገብን ማስተካከል፣ ውሃ መጠጣት፣ አንዳንድ የሰገራ ማለስለሻ መድኃኒቶች አሉ፣ እነሱን ደግሞ መውሰድ ያስፈልጋል። ጠና የሚል ከሆነ ወይም ደግሞ ህመሙ የሚብስ ከሆነ ማለት ነው። ቁስሉን በቀን 4 ጊዜ በንጹህ ውሃ መዘፍዘፍ ያስፈልጋል። መታጠብ አይደለም፣ መዘፍዘፍ ወይም ደግሞ ይሄኛውን መቀመጫቸውን ብቻ ለይታችሁ እዛ ውስጥ ቁጭ የምትሉበት አይነት ሂደት መኖር ያስፈልጋል ማለት ነው። ግንኙነት መች ማድረግ ነው የሚቻለው የሚለውን በመናይበት ጊዜ ቁስሉ ከዳነ ከወር ከ15 ቀን ጀምሮ ይቻላል ማለት ነው። አንድ ወር ከ15 ቀን በኋላ ይመከራል። ከዛ በፊት ከሆነ ግን ጉዳቱ ስለሚያመዝን ባታደርጉ ይመከራል ማለት ነው። ማስተዋል ያለብሽ
ለጥቂት ወራት ህመም ይኖርሻል። በተጨማሪም ስለምታጠቢ የብልት መድረቅ ሊኖርሽ ይችላል። ይህንን ከግምት በማስገባት በግንኙነት ጊዜ ማለስለሻ መጠቀም ጥሩ ነው ማለት ነው። ወይም ደግሞ እንደ በፊቱ ማህፀን የመርጠብ ሂደቱ ላይኖር ስለሚችል ይህንንም ለተደረጋሪሽ ማሳወቅ ማስረዳት ያስፈልጋል። ይህንንም የምትሰሙ ባሎች ካላችሁ እንደ በፊቱ ቶሎ ማህፀን ያለ መርጠብ ያለ መለስለስ ሂደት በሚኖርበት ጊዜ ከምን አንፃር የመጣን የሚለውን ነገር ማወቅ ስለሚያስፈልግ ማለት ነው። እንግዲህ ከስቲች ጋር በተያያዘ ህክምና መቼ መሄድ አለብኝ የሚለውን በምናይበት ጊዜ ህመሙ እየባሰ በሚሄድበት ጊዜ መንቀሳቀስ መቀመጥ በሚያቅትሽ ጊዜ ወደ ህክምና ቦታ መሄድ ያስፈልጋል ማለት ነው። እንደዚሁም ደግሞ መጥፎ ጠረን ያለው ፈሳሽ ከቁስሉ ከወጣ መግል ከቁስሉ ከወጣ ቁስሉ ከደማ ቁስሉ ያበጠ ከመጣ ትኩሳት ብርድ ማለት ሲኖር ሰገራ መቆጣጠር ካቃተሽ በፍጥነት ወደ ህክምና ቦታ መሄድ ያስፈልጋል ማለት ነው። እንግዲህ በስቲች ከወለድሽ ከወራት በኋላም ህመሙ ወይም ደግሞ በግንኙነት ጊዜ ይኖራል ማለት ነው። ይህ ከሆነ ሐኪምሽ ጋር መሄድና ማማከር የተለያዩ መፍትሄዎችን መፈለግ ይኖርብሻል ማለት ነው። ምክንያቱም ህመም በኖረ ቁጥር ያው ግንኙነቱን የመጥላት ግንኙነት ያለ ማድረግ ሂደቶች ሊኖሩ ስለሚችሉ ያ ደግሞ ራሱን ችሎ የራሱ የሆነ ኮንሲኩዌንስ ውጤት ስላለው ትዳር ላይ እንቅፋት ሊፈጠር ስለሚችል ይሄንን በደንብ ማወቅ ለባለቤትሽ ማስረዳት አስፈላጊውን ህክምና መውሰድ ቶሎ ብልት የማይረጥብበት ሂደት በሚኖርበት ጊዜ ደግሞ ማለስለሻ መድኃኒቶች ይችላሉ እነሱን መጠቀም ያስፈልጋል። ስለዚህ የህክምና ባለሙያን ማማከር ሞር የተሻለ ነው የሚሆነው ማለት ነው። እንደ በፊቱ የግንኙነት ጊዜሽን ለማሳመር ከባለቤትሽ ጋር ጥሩ ጊዜዎችን ለማሳለፍ የምትፈልጊ ከሆነ እነዚህ ነገሮች መሞከር ያስፈልግሻል ማለትም የህክምና አማራጮቹ ማለት ነው። ሌላም መታቂያቸው ሰዎች በአካባቢሽ ካሉ በዚህ አይነት ችግር የሚሰቃዩ ይሄንን ፕሮግራም ሼር ብታደርጋቸው መልካም ነው ብዬ አስባለሁኝ። ሐኪም ጋር እስከምትሄጂ ድረስ ግን የውጨኛውን የብልት ክፍል ማሳጅ ማድረግ ይቻላል ማለት ነው። ያም ማሳጅ በመታደርጊበትም ሰዓት በለስለስ ባሉ ነገሮች ቢሆን ይመከራል ማለት ነው። እንግዲህ ከዚህ ጋር ተያይዞ ሐሳብ አስተያየት ጥያቄ ሊኖራችሁ ይችላል። በየትኛውም ጊዜ እዚሁ ቻናሉ ላይ ኮሜንት ቦክሱ ላይ ብታስቀምጡልን እንዳየነው ምላሽ የምንሰጥበት ሂደት ይኖራል ማለት ነው። ስለተከታተላችሁና አብራችሁን ስለነበራችሁ ምስጋናችን ላቅ ያለ ነው። ይሄ ፕሮግራም ብዙ ሰው ጋር ተደራሽ እንዲሆን ቻናላችን እየሰፋ እንዲሄድ ቤተሰባችን እየጨመረ እንዲሄድ ከፈለጋችሁ ላይክ በማድረግ ብትተባበሩን ፕሮግራሙን ከወደዳችሁት ላይክ ብታደርጉልን እንደዚሁም ደግሞ ይሄ ፕሮግራም ለጓደኛዬ ለዚች ለዘመዴ የምትሉት አይነት ነገር ካለ ደግሞ ሼር ብታደርጉት በጣም ይጠቀሙበታል ብዬ አስባለሁኝ። በድጋሚ አመሰግናለሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።